አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ጥር 26 በዚህችም ዕለት ከቁስጥንጥንያ ቤተ መንግሥት ታላላቆች የአንዱ ልጅ የሆነች ቅድስት አንስጣስያ አረፈች። እርሷም በላህይዋ በደም ግባቷ እጅግ ያማረች ናት። ንጉሥ በስጥያኖስም ሊያገባት ፈለገ። እርሷ ግን ይህን በልቧ አልወደደችም። የንጉሡ ሚስቱ በሕይወት ነበረች። ንጉሡ እንደሚሻትም ለንግሥት ሚስቱ አስረዳቻት። በዚያንም ጊዜ ንግሥቲቱ ወደ ግብፅ በመርከብ አሳፍራ በስውር ሸኘቻት። ከእስክንድሪያም ከተማ ውጭ ገዳም አሰራችላት። በዚያም ኖረች። ያም ገዳም በስሟ ተጠራ። የከበረች አንስጣስያም በግብፅ አገር እንዳለች ንጉሥ ባወቀ ጊዜ ፈልገው ወደ እርሱ ያመጧት ዘንድ መልእክተኞችን ላከ። ይህንንም ነገር ተረድታ ተነሳች። የወንዶችንም ልብስ ለብሳ መስፍንን መሰለች። ወደ አስቄጥስ ገዳም ሄዳ ወደ አበምኔቱ ወደ አባ ዳንኤል ገባች። ምስጢሯን ሁሉ ገለጠችለት። እርሱም ወስዶ በዋሻ ውስጥ ለብቻዋ አኖራት። እርሷም ሴት እንደሆነች ማንም አላወቀም። በየሳምንቱም በእንስራ ውሃ ቀርቶ ከዚያ ዋሻ ደጃፍ እንዲያኖር አንዱን ደግ አረጋዊ አባ ዳንኤል አዘዘው። ያም ሽማግሌ አያውቅም። ይህችም ቅድስት አንስጣስያ በጸሎት በጾምና በመስገድ በመትጋትም እየተጋደለች 28 ዓመት ኖረች። ውሃ ሲቀዳላት የነበረ ያ ሽማግሌ ባረፈ ጊዜ አባ ዳንኤልም ያ ሽማግሌ ሲሰራ እንደነበረ ይሰራ ዘንድ ረዳቱን አዘዘው። ቅድስት አንስጣስያም ሐሳቧን በገል ላይ የጻፈች በበዓቷ ደጃፍ ታኖረው ነበር። ረዱም ወደ መምህሩ ወደ አባ ዳንኤል ይወስደዋል። የምትጽፈውንም ምን እንደሆነ አያውቅም። በአንዲት ዕለትም የጻፈችበትን ገል አመጣ። አባ ዳንኤልም ባነበባት ጊዜ አለቀሰ። ረዱንም ልጄ ሆይ ተነስ፣ የዚያን ቅዱስ ሰው ሥጋ ሂደን እንቅበር፣ እርሱ ከዚህ ዓለም ይለያልና አለው። በሄዱም ጊዜ ወደ በዓቷ ገብተው ከእርሷ ተባረኩ። እርሷም አባ ዳንኤልን አባቴ ሆይ ስለ እግዚአብሔር ብለህ በላዩ ካለው በቀር በምንም ልብስ እንዳትገንዘኝ አለችው። ከዚህም በኋላ የከበረች አንስጣስያ ተነሳ ጸለየች። እኔ በእግዚአብሔር ዘንድ አደራ አስጠበቅኳችሁ አለችና በምድር ላይ ተቀምጣ አረፈች። በላዩዋም አለቀሱ። ሊቀብሯትም አስበው ረዱ ይገንዛት ዘንድ ሲቀርብ እንደ በለስ ቅጠሎች ደርቀው ጡቶቿን ተመለከተ። ከተጋድሎ ብዛትም የተነሳ እንዲህ ይሆናልና አባ ዳንኤልም አይቶ በማድነቅ ዝም አለ። ከቀበሯትም በኋላ ወደ በዓታቸው ተመለሱ። ረዱም ወደ አባ ዳንኤል ቀርቦ ሰገደለትና እንዲህ ሲል ለመነው፣ ስለ እግዚአብሔር ብለህ የዚችን ቅድስት ዜናዋን ንገረኝ፣ ሴት እንደሆነች አይቻለሁና። አባ ዳንኤልም የገድሏን ዜና ሊነግረው ጀመረ። እንዲህም አለው፣ እርሷ ከቁስጥንጥንያ አገር ከመንግሥት ታላላቅ ወገኖች ውስጥ የሆነች ስትሆን ሰውነቷን ለክርስቶስ ሰጥታ የዚህን የኃላፊውን ዓለም ክብር ሁሉ ተወች። ሰይጣንን ከተዋጋችበት ከዚህ ከታላቅ ተጋድሏ ለእኛ ለወንዶች መመከሪያ ሊሆነን ይገባል። ከእርሷም የሴቶችን ደካማነት አርቃ የኃይለኞች ወንዶችን ብርታት ገንዘብ እስከ ማድረግ ደርሳ እግዚአብሔርን አገለገለችው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። ይቆየን። ስንክሳር ዘወርኀ ጥር 26። ይህን ቻናል ሰብስክራይብ በማድረግ እንድታበረታቱና እንዲያድግ እንድታደርጉ በአክብሮት እንጠይቃለን። ስለምታደርጉን እናመሰግናለን።